በመጨረሻም የተሳካላት መሰላት። ለሁለት ዓመታት በስጋት በጥንቃቄ ስትኖር ከቆየች በኋላ ይቅርታ መጠየቅ አቆመች። ራሷን ማሳነስ፣ ለሁሉ ነገር ምክንያት ማቅረብ ተወች። ለመጀመሪያ ጊዜ እውነተኛ ነጻነት ተሰማት። ነገር ግን በአንድ ተራ ማክሰኞ ጠዋት ስልኳ ባልተጠበቁ መልእክቶች ተሞላ። ለወራት ካልተነጋገረቻቸው ጓደኞች የሚመጡ መልእክቶች፣ ወሬዎች፣ ውሸቶችና እሷን ማን እንደሆነች የሚገልጹ በጥንቃቄ የተቀነባበሩ የፈጠራ ታሪኮች። ይሄ ታሪክ የተነገረው ደግሞ በዓለም ላይ ከማንም በላይ አምና በነበረው ሰው ነበር። ይሄ አጋጣሚ አይደለም። ይሄ በንቃት የታቀደ እርምጃ ነው። ይሄ ቪዲዮ እያያችሁ ከሆነ ስለምን እያወራው እንደሆነ በትክክል እንደማታውቁ እርግጠኛ ነኝ። ወደ ቻናላችን በደህና መጣችሁ። አዲስ ከሆናችሁ ይሄንን ቻናል መርዛማ የሆኑ ግንኙነቶችን ስለነበነ ይዘት እንድትረዱ፣ ራሳችሁን እንድትጠብቁ፣ እንድትፈወሱና ጥንካሬያችሁን እንድታገኙ የሚረዳ ነው። ዛሬ የምንነጋገረው በበቂ ሁኔታ ትኩረት ባልተሰጠው ጉዳይ ላይ ነው። አንድ ናርሲሲስት እናንተ ከእንግዲህ መቆጣጠር እንደማይችል ሲያውቅ ምን ያደርጋል? እውነቱ ግን አብዛኛው ሰው ይሄንን አያውቅም። አንድ ናርሲሲስት እናንተን ጠንካራ፣ በራስ መተማመን ያላችሁና በእነሱ ተንኮል የማትሸወዱ መሆናቸውን ሲያዩ ዝም ብለው እጃቸውን አይሰጡም። ይልቁንም ድርጊታቸውን ያባብሳሉ። እስካሁን ካደረጉት ሁሉ የከፋና የቆሸሸ ተንኮላቸውን ይዘው ይመጣሉ። ይሄ የመጨረሻ ስልት መረዳታችሁ እናንተና የምትወዷቸውን ሰዎች ሊታደግ ስለሚችል እስከ መጨረሻው አብራችሁን ቆዩ። ይህንን ተንኮል ለመረዳት በመጀመሪያ የናርሲሲስቶችን ዋነኛ ስብራት ማወቅ አለባችሁ። ናርሲሲስቶች የሚንቀሳቀሱት ከእውነተኛ በራስ መተማመን በመነጨ ስሜት አይደለም። ከዛ ማራኪ ገጽታቸው፣ በትዕቢታቸው፣ ሁሉንም የመቆጣጠር ፍላጎታቸው በስተጀርባ በአንድ ነገር ላይ ብቻ የተንጠለጠለ ደካማ ማንነት አላቸው። እሱም እናንተ ስለነሱ ያላችሁ አመለካከት መቆጣጠር፣ እናንተ ግራ ስትጋቡ፣ በራሳችሁ ስትጠራጠሩ እና ሁልጊዜ ይቅርታ ስትጠይቁ ሳታውቁት የነሱ ማንነት ተመግቡ ነበር። የናንተ አለመረጋጋት ለነሱ እንደ ኦክሲጅን ነበር። የናንተ የራስ መተማመን ማጣት እንደነሱ ኃይል ምንጭ ነበር። ነገር ግን መፈወስ ስትጀምሩ፣ ምላሽ መስጠት ስታቆሙ፣ መለመን፣ የነሱን ይሉንታ መፈለግ ስታቆሙ ያ ኦክሲጅን አቅርቦት ይቋረጣል። የኃይል ምንጭ ያጣ ናርሲሲስት ደግሞ ሽንፈቱን በጸጥታ አይቀበልም፣ ይደነግጣል። የስነ ልቦና ባለሙያዎች ይህንን ናርሲስቲክስ ኢንጀሪ ይሉታል። ይሄ ቁጥጥር በማጣታቸው ምክንያት በውስጣቸው የሚፈጥረው ጥልቅ ቁስለት ነው። ይሄ ሲሰማቸው ደግሞ አደገኛ በሆነ መንገድ ምላሽ ይሰጣሉ። ተመራማሪዎች ይህንን ናርሲሲስት ሬንጅ ወይም የናርሲሲስቶች ንዴት ይሉታል። ነገር ግን ብልጥ የሆነ ናርሲሲስት አይጮህም ወይም እቃ አይሰብርም። ይልቁኑ ያቅዳል፣ ይቀምራል፣ ከዛ ይፈጽማል። ይሄ የመጨረሻ የቆሸሸ ተንኮላቸው በማህበራዊ ስነ ልቦና ጥቃት። ይህን ተንኮል የስም ማጥፋት ዘመቻ ይባላል። ሌላው የማታለል መንገድ ሁሉ ሲከሽፍ የሚጠቀሙት የመጨረሻ መሳሪያ ነው። አሰራሩ እንዲህ ነው። እናንተ መቆጣጠር ያልቻለውን ናርሲሲስት ሌሎቹን እናንተን የሚያዩበትን መንገድ ለመቆጣጠር ይወስናል። ስለ እናንተ የተሳሳተ መረጃዎች ማሰራጨት ይጀምራል። አንዳንዴ ፈጠራ፣ አንዳንዴ ደግሞ የተጋነነ ህይወታችሁን ሊያመሰቃቅል ይችላል። ክፍል 2 ስም ማጥፋት ዘመቻ ምልክቶችና የመከላከያ ስልቶች። ታዲያ በአሁኑ ሰዓት እናንተ ላይ የስም ማጥፋት ዘመቻ እየተካሄደ መሆኑን እንዴት ማወቅ ትችላላችሁ? ትኩረት ሊሰጧቸው የሚገባ 5 ግልጽ ምልክቶች አሉ። አንደኛ፣ ጓደኞችና ቤተሰቦች በድንገት ይቀሰቅሳሉ። ከዚህ ቀደም ቅርብ የነበሩና በደስታ የሚያናግሯችሁ ሰዎች በድንገት ይርቃሉ። ለምን እንደራቁ አይነግሯችሁ፣ ዝም ብለው ግን ይሸሻሉ። ይሄ ብዙ ጊዜ ወሬዎች ወደ እናንተ ከመድረሳቸው በፊት የምታዩት የመጀመሪያ ምልክት። 2 ወሬዎች በሰው በኩል መስማት። አንድ ሰው በንግግሩ መሃል አስቸጋሪ ጊዜ እያሳለፍሽ እንደሆነ ሰምቻለሁ፣ ወይም በመካከላችሁ ያለ ነገር በጣም እንደተበላሸ ሰምቻለሁ ይሏቸዋል። ነገር ግን ከማን እንደሰሙ ሲጠየቁ ነገሩን ያድበሰብሱት። 3 ናርሲሲስት በይፋ ተበዳይ ሆነው መቅረብ ይጀምራል። በማህበራዊ ሚዲያ ላይ ይለጥፋሉ። ለጋራ ጓደኞች የልብ ምስጢረኞች ያካፍላሉ። የእናንተን ታሪክ በማያውቁ ሰዎች ፊት ያለቅሳሉ። በግል የእናንተ ማህበራዊ ህይወት ያደቀቁ፣ በሰው ፊት ግን ጉዳትን እየደረሰባቸው ይመስላል። 4 ንግግራቸው ያለው የንግግር ይዘት ለጥቃት ይውላል። በግል ያወሯችሁ ነገር በጭንቀት ወቅት የተናገራችኋቸው ወይም በጭቅጭቅ መሃል የወጡት ቃላቶች ለሰው ይናገራሉ። ንግግሩ እንዲነገር የተገደደበት ምክንያት ተደብቆ የእናንተ ቁጣ ብቻ ይታያል። የራሳቸውን ክብር ለመጠበቅ ያደረጋችሁት ጥረት እንደ ጥቃት ተደርጎ ይቀርባል። 5 መልእክተኞች ይመጣሉ። የጋራ ጓደኞቻችሁ ወይም ቤተሰቦቻችሁ በናርሲሲስት ስም እናንተን ማነጋገር ይጀምራሉ። ስለሱ ተጨንቄ ነው ወይም ብታዳምጩ ይሻላል ይሏቸዋል። እነሱ ሰዎች የግድ መጥፎ ሰው ላይሆኑ ይችላሉ፣ ነገር ግን ሳያውቁት በናርሲሲስት ተመልምለዋል። እዚህ ጋር አንድ ጠቃሚ ነገር እንድትሰሙ ይፈልጋሉ። በእናንተ ላይ የስም ማጥፋት ዘመቻ ተካሄደ ማለት እናንተ ተሸንፋችኋል ማለት አይደለም። እናንተ ደካማ ወይም ሞኝ ሆናችኋል ማለት አይደለም። የስም ማጥፋት ዘመቻዎች በብልህና ስሜታቸው በዳበረ ሰዎች ላይ ውጤታማ የሚሆኑትን የሰው ልጅ የማህበራዊ ተቀባይነት ፍላጎት ስለሚጠቀሙ ነው። አብዛኛው ሰው ብዙሃኑ የሚያምነውን ነገር የመቀበል ዝንባሌ አለው። ብዙ ሰዎች ስለእናንተ መጥፎ ነገር ሲያወሩ እናንተ ራሳችሁን በእውነተኛነታችሁ ላይ ጥርጣሬ እንዲያድርባችሁ ያደርጋል። ናርሲሲስቶች የሚፈልጉት ይሄንን
የዚህ ዘመቻ ዓላማ ስም ማጥፋት ብቻ አይደለም። ዓላማው እናንተ ብቻችሁን እንደቀራችሁ እንዲሰማችሁ አድርጎ ተስፋ ማስቆረጥ፣ ወደ ቀድሞ እስር ቤት እንድትመለሱ ወይም እድገታችሁን እንድታቆሙ ማድረግ። ታዲያ ምን ማድረግ አለባችሁ? መፍትሄው በሚያስገርም ሁኔታ ቀላል። በይፋ ራሳችሁ መከላከል አትሞክሩ። ይሄ ከሁሉም የሚከብድ ግን ደግሞ በጣም አስፈላጊ ነጥብ። ለስም ማጥፋት ዘመቻ በከፍተኛ ስሜት ምላሽ ስትሰጡ እናንተ የተረበሻችሁ ያልተረጋጋችሁ ትመስላላችሁ። ይሄ ደግሞ እነሱ ስለናንተ ለሚነዙት ወሬ ማስረጃ ይሆናል። በዝምታ ጥንካሬያችሁን አሳዩ። ሌላው ግንኙነት ሙሉ በሙሉ ማቋረጥ። ለናርሲስቶች የምትሰጡት ማንኛውም ምላሽ ቁጣ ቢሆን እንኳን ለነሱ የኃይል ምንጭ ነው። ግሬ ሮክ ማለት እንደ ግራጫ ድንጋይ ምንም ስሜት መረጃ የማይሰጥ አሰልቺ ሰው መሆን ማለት። ሁሉንም ነገር መዝግቡ። ስም ማጥፋቱን ወደ ትንኮሳ ወይም የህግ ጥሰት ካመራ መረጃዎቹን መያዝ ጥበቃ ይሆንላችሁ። ምልክቶቹን ቀናት መዝግቡ። የግድ መጠቀም ባይኖርባችሁ እንኳን መረጃው መኖሩ ኃይል ይሰጣችሁ። ሌላው ደጋፊዎቻችሁ ላይ በዚህን ወቅት እውነተኛ ለሚረዳችሁ ለሚያውቃችሁ ሰዎች ትኩረት ስጡ። መሀል ሰፋሪ የሆኑትን መልእክተኞች ተዋቸው። እውነተኛ ወዳጆች ከናንተ ጋር ይቆያሉ። ወሬው ለሳምንታት መሰራጨቱን ቀጠለ። ለአመታት የምታውቃቸው እያንዳንዱ ሰዎች ውሸቱን ለማመን መረጡ። አዎ ይሄ በጣም ያማል። ነገር ግን እሷ የነገረችን ነገር ቢኖር ወደኋላ መለስ ብላ ስታየው ያ የስም ማጥፋት ዘመቻ ጠቃሚ የሆነ ነገር አስተምሯታል። በህይወቷ ውስጥ እነማን በእውነተኛ ጎኗ እንደሆኑ በግልጽ አሳይቷታል። ከሁሉም በላይ ደግሞ የናርሲስት መቅበዝበዝ አንድ ትልቅ የማይታመን ማስረጃ እንደሆነ ተረዳች። እሱም እሷን ከእንግዲህ መቆጣጠር እንደማይችልና እሷም ከመቼውም ጊዜ በላይ ጠንካራ መሆኗን። የስም ማጥፋት ዘመቻ የእሷ መሸነፍ ምልክት አልነበረም፣ ይልቁንም የእሷ ማሸነፍ ትልቅ ማረጋገጫ እንጂ። ይሄ ቪዲዮ ዛሬ ነገሮችን በግልጽ እንድታዩ ከረዳችሁ እባካችሁ መስማት ለሚገባው ሰው አጋሩት። በአሁኑ ሰዓት በዚህ አስቸጋሪ ሁኔታ ውስጥ ሆኖ ብቸኝነት፣ ግራ መጋባት የሚሰማው ማን እንደሆነ አታውቁም። አንድ ቪዲዮ ብቻ የእነሱን ግንዛቤ ሙሉ በሙሉ ሊቀይረው ይችላል። ስለ ናርሲስቲክስ፣ ስለ ማገገም፣ ስለ ስነ ልቦናዊ ፈውስ እና ስለ መርዛማ ግንኙነቶች ሳይንሳዊ ትንታኔ በየሳምንቱ ስለምናቀርብ ሰብስክራይብ ማድረጉን እንዳትረሱ። ከታች ባለው የኮሜንት መስጫ ላይ ታሪካችሁን አካፍሉ። እናንተ የስም ማጥፋት ዘመቻ አጋጥሟችሁ ያውቃል? እንዴትስ ተቋቋማችሁ? ሁሉንም ኮሜንቶች አነባለሁ። በሚቀጥለው ቪዲዮ እስከምንገናኝ ደህና ቆዩ።